መንታ መንገድ ክፍል 1 ደራሲና ተራኪ ፉአድ ሁላ። ከልጅነቴ ጀምሮ ቤት ውስጥ ጭቅጭቅ እያየሁ ነው ያደግኩት። ትንሽዬ ጦር ሜዳ ውስጥ እናቴ ምላሷ አይጣል፣ አባቴ ደግሞ የእናቴ ምላስ ይመስገንና ሳይደበድባት ነግቶ አይመሽም። በእርግጥ አባቴ ከእናቴ ጋር ለመጋጨት የእሷ ነገር ስራ አስገድዶት እንጂ ሳትደርስበት ደርሶባት አያውቅም። እኔም ድብድቡን ወንበር ስር መሽቄ እየተመለከትኩ አደግኩ። ጸባቸው ገና ሲጀመር እንባዬ ከዓይኖቼ ዱብ ዱብ እያለ ወንበር ስር ተደብቄያለሁ። ሁሌም ሰላም የለኝም። አንዳንዴ የእናቴ ተግባር እኔን ራሱ በጣም ያበሳጨኝ ነበር። እንግዳ በሚመጣበት ጊዜ አሊያም ከጓደኞቿ ጋር ስትሆን የአባቴን የግል ምስጢር ሳይቀር ትለፈልፋለች። እድሜ እየጨመረ ሲመጣና ነገሮችን ላቅ ባለ እይታ ማገናዘብ ሲጀምር የእናቴ ተግባር ምን ያህል መጥፎ እንደሆነ ስለተረዳሁት የአባቴ ድብደባ ሲያንሳት ነው ወደሚል ድምዳሜ ደረስኩ። ምንም እናት ብትሆንም በፍጹም ለልጆቿ አርአያ መሆን እንደማትችል ከስነ ምግባር ዝቅጠቷ ተረዳሁ። ቤት ውስጥ ያለነው 3 ልጆች ነን። 2 እህቶቼ ናቸው። ታዲያ እናቴ ለእህቶቼ ስለ አባቴ መጥፎ አስተሳሰብ እንዲኖራቸው የሆነ ያልሆነውን እየነገረች ቤት ውስጥ ትርምስ መፍጠር ጀመረች።